ህይወት እንዲህ ናት። ለርካሽ ነገር ስንሮጥ ውድ ነገሮቻችን እናጣለን። በገርምሽ ለእናቴ ገዛልሻለሁ እያልኳት ስንት ቀን ደረሰሁት። ዛሬ ሳሊዝ ብገባ በጣም ታዝነብኝ ነበር። መድኃኒት ስለሆነ ሪስክ ሊኖረው ይችላል ብዬ ነው ብዙ ስራ ትቼ የመጣሁት። በጣም አመሰግናለሁ። ምንም አይደል። እንዴት ነህ ግን? ጠዋት የወደኩበት ነው መሰለኝ ትንሽ እግሬን እየተሰማኝ ነው። እና ሆስፒታል እንሂድ እንዴ? አይ ስቀልድሽ ነው። ደህና ነኝ። እርግጠኛ ነህ? አዎ እንዲህ አይነት ነገር ጉዳትም ካለ እኮ እየቆየ ነው እንጂ የሚሰማው እንዲህ እኮ ባንዳ አይታወቅም። ባይሆን ከባሰብኝ ደውዬ አሳክምኝልሻለሁ። ችግር የለውም። ስልኬን ያዝና ኤኒ ታይም ልትደውልልኝ ትችላለህ። እሺ በጣም አመሰግናለሁ። ዛሬስ ጎረምሳው መመስገን አለበት። እንዴ እንደ ፎከረው መድኃኒቱን ሳይረሳ ይዞት መጣ። ወይ ጊዜ አለመርሳት የሚያስመሰግን ጀመረ። ምን ማለት ነው? ጭራሽ እኔን ትጠይቅኛለሽ? ማስታወስ እኮ የማንም ሰው ግዴታ ነው። ያኔ ጦር ሜዳ እያለሁ አይ ጀመሩ ደግሞ ይሄን የማያልቅ ወሬዎት። ደህና መሸካለኝ። ቡርትዬ ካሌቤ ከመጣማ ራቱን አቀራል። አንዴ ሆኗል already. Is there anyone who wants to drink with me? ሰው ከሜሪ ውጭ ሁላችን እንጠጣለን ማለት ነው። ሜሪ ትንሽ አጠጪ? አንቺ የምርሽ ነው? እርጉዟን ሴትዮ ጠጭ የምትያት? ምን ችግር አለው? የደስታ ቀን አይደል? ምን አይነት ቀልድ ነው የምትቀልጂው? አልኮል እኮ ነው። እሺ በቃ ትቼዋለሁ። Cheers ለአዲስ ቤቢና ለሜሪ። ቺፕድ ደሞ ሳልነግራችሁ ሮሚ እኮ ጠዋት ሰው ገጨች። የምርሽ ነው? እንደዚህ አይነት ነገር እቀልዳለሁ እንዴ? ለነገሩ ለጨዋታው ድምቀት ነው ገጨች አልኩት። ትንሽ ነው ገፋ ያደረገችው፣ ምንም አልሆነም። ሜሪ ሙሽ ታናጃለሽ። እሺ ካስደነገጥሽን በኋላ ምንም አልሆነም ትያለሽ እንዴ? እንዴ አንቺ ደግሞ ምን ማለትሽ ነው? እንደው ተጎርቶ ቢሆን ሮሚን ከኛ ጋር እዚህ ታገኛት ነበር? ደሙ ማንን ቢሆን የገጨችው ጥሩ ነው ማለት የገፋችሁ? ማን ነው? ካሌብ፣ ይሄ የሬዲዮ ጋዜጠኛው፣ የመተንፈሻ ፕሮግራም አዘጋጁ። የምርሽ ነው? ሮሚ እውነቷን ነው? እኔ እኮ በጣም ነው የምወደው። በተለይ ድምፁ እንዴት ደስ እንደሚለኝ። ሲሪየስሊ ምን አይነት ሰው ቢሆን ነው በእናታችሁ? አንቺም አንቺ ራሱ ብታቂው ትወጂዋለሽ። ድምፁ፣ የሚያነሳው ሀሳቦች፣ ኢቭን ለአድማጮች ያለው ሪስፔክት በጣም ነው ደስ የሚለው። እኔ እኮ አንዴ ፕሮግራሙ ላይ ደውዬ ሄሎ ሲለኝ ላወራ ያሰብኩት ሁሉ አይጠፋብኝ መሰላች። እና ምንም ሳትይ ዘጋሽው? ኖ አጋጣሚውን ካገኘው አይቀር ብዬ እንደምወደውና በጣም አድናቂ እንደሆንኩ ነግሬው ዘጋሁት። መቼም ስልኩን ከዘጋው በኋላ እንዴት እንደሚስቅብኝ አሰብኩት። እባክሽ እሱ ለምዶታል። ስንቱ መሰለሽ ካሌብዬ እኔ ጀግና ምናምን እያለ እንደሚወደው የሚነግረው። ሮሚ ሙች እድለኛ ነሽ። በመጥፎ አጋጣሚም ቢሆን ማየትሽ ራሱ ትልቅ ነገር ነው። በጣም ያካበዳችሁታል መሰላችሁ? ሮሚ ሙች እኔ ራሱ ገርሞኛል። ሳላቀው ላይ ዋልጓጓው መሰለሽ። ደግሞ አንድ ተራ የሬዲዮ ጋዜጠኛ ወቅሽ ካላወቅሽ ምኑ ነው የሚያጓጓው? አንቺ እኮ አጋጣሚውን ስላገኘሽ ነው ያቀለልሽው እንጂ እንደ ካሌብ አይነት ሰው እኮ ብርቅዬ ነው። የፈለኩበት ቦታ ጠርቼ እንዲጋብዘኝ እንዳላደርግና እንዳላስገርምሽ። እሱን እንኳን አትችይም። እልህ ውስጥ አታስገቢኝ። እልህ ውስጥ እያስገባሁሽ ሳይሆን እንደማይሆንልሽ ነው የነገርኩሽ። ኧረ ነው ሜሪ፣ ስልኳ አለሽ አይደል? ስጭኝና እንደውም አሁኑኑ ደውዬ ላሰማት። ጀመራችሁ ደግሞ ይሄ ፉክክራችሁ።
ካሌቤ መድኃኒቱን ከየት አገኘኸው? ባለፈው የገዛሁበት ፋርማሲ የገዛው። እዛ እኮ በጣም ውድ ነው። ለምን ከዛ ገዛ? የፈለገ ውድ ቢሆን ካንቺ ጤና ይበልጣል እንዴ? እንዳው እነዚህ የመንግስት የተባሉት መድኃኒት ቤቶችስ ምን አለ ቢያስገቡት? ስንት እኮ መግዛት የማይችል ድሃ ሰው አለ። ምን ይደረግ? ከሌለ የለህ የሚባልበት ጊዜ እኮ ላይ ነው ያለን። የስራ ስልክ ነው? አዎ። ያምንስ ቢሆን ደግሞ በዚህ እድሜው ምን ነካሽ አንቺ ሴትዮ? ጭራሽ አተንፈስ ልትይ ነው እኮ። ምንም የሚያስቅ ነገር የለውም። እንዴት ነው የማልስቀው? እንኳን ተገናኝታችሁ ምሳ ልትበሉ ይቅርና ስልክሽን እንኳን እያነሳልሽ እኮ አይደለም። እኔ እንደደወልኩ አላወቀ ይሆናላ። ይሁንልሽ። አንቺ እንደሆነ መሸነፋቶች። ሴትዮ የምትፈልጊው አንቺ ያልቻልሽውን ነገር አድርጌ እንዳሳይሽ ነው አይደል? ትንሽ ብቻ ታገሺ፣ አድርጌ ያሳይሻለሁ። እሺ አቦ በቃ ጨዋታ ቀይሩ። በጣም እያስደበራችሁኝ ነው። እሺ ክቡርነቶ። እማ ካንቺ ጋር መሄድ የትም አያስፈልግም። ምን አደረኩ? የሰላምታሽ ብዛት ነው። ጭራሽ ሰውም ሰላም አልበል ሳይሆን ለምን አጠራት ታረጊው? ተው ልጄ፣ እቺ ዓለም እኮ ያለ ሰው ምኗም አይመች። ደግሞ እኮ ጉዳይ ቢኖረኝ ነው እንጂ ዝም ብዬ አይደለም ማወራቸው። ምን ጉዳይ ቢኖርሽ ነው ይሄን ሁሉ ሰዓት የፈጃችሁት? ያ ትልቁ ልጇ ወይ ትዳር ይዞ ሰብሰብ ብሎ አልተቀመጠ፣ ወይ ስራ ይሰራ፣ እንዲሁ ሲባዝን ይውላል። እሷም የሱ ነገር ጨንቋት እሱን እያዋየች ነበረ። እንታርገው ግን እኮ አንዳንዴ ለወንድ ልጅ ትዳርን የመሰለ ነገር የለም። ሄሎ ሄሎ። ታዲያስ ካሌብ እንዴት ነህ? እግዚአብሔር ይመስገን። አላወከኝም መሰለኝ። ይቅርታ አላወኩሽም። ሮማን ነኝ። ትላንት የገጨው? ውይ በጣም ይቅርታ፣ ስልክሽን አልመዘግብኩትም ነበር። ኢትስ ኦኬ። ማታ ሳታነሳ ስትቀር ገምቼ ነበር። መጀመሪያ አንቺ መሆንሽን አላወኩም፣ በኋላ ደግሞ ራት እየበላው ነበር። እሁድ እንዴት ነው ታዲያ? ትተኛለህ ብዬ ነበር። አረ ከቤተ ክርስቲያን እየተመለስኩ ነው። አይ ደስ ይላል። ካሌብ ዛሬ ላገኝ እፈልጋለሁ። ምን ነው በሰላም? ስለ ስራ ጉዳይ እንድናወራ እኮ እኔና አንቺን ስለ ስራ። ምን ነው ስታይን ስራ ፈት መስላለሁ እንዴ? ሳይሆን ምን አይነት ስራ አገናኘን ብዬ ነው። እሱን ስንገናኝ ብናወራ አይሻልም? ነው ልታገኘኝ አልፈለክም? አረ እንደዛ አይደለም። በቃ ከቤት ስወጣ ደውልልህና የት እንደምንገናኝ እነግራለሁ። መልካም እሺ። ምንድነው ጥርስ በጥርስ ሆነሽ? ጸሎቴን ሳይሰማኝ አይቀርም ብዬ ነዋ። ወይዘሮ ብዳር እንደሚያስቡት አይደለም። እባክዎን ነገር አይጠምዝዙ። እናየው የለ
እንዴት አደርሽ? እንዴት አድርሽ ሮምዬ? አለሁልሽ። ትላንትና ምን ነው ቀረሽ? ትንሽ ልጄን አሞብኝ ነው ሳላሳውቅሽ ስለቀረኝ ይቅርታ። እንዴ ምን ማለትሽ ነው? ከምንም በላይ እኮ ልጅ ይቀድማል። እና እንዴት ነው አሳከምሽ? ደህና ነው፣ መድኃኒት ስለጀመረ ምንም አይልም። አይዞሽ፣ ሁኔታውን ይሁንና ካልተሻለው ሌላ ቦታ እንወስደዋለን። እሺ ሮምዬ፣ አመሰግናለሁ። እሺ የልዴን ነው። አንድ ጉዳይ አለኝ። ያለመደብህን በሰንበት ቀን ምን ገጠመ? የስራ ጉዳይ ነው። አንድ ማግኘት ያለብኝ ሰው አለ። ታዲያ ትንሽ ልቀምሰህ ሄዳ ልጄ። አይማ ልሂድ፣ አላስፈለገኝ። እግረ መንገድህን እዛ ጓደኛ መክብብ ጋር ከሄድክ እንዳለፈው አይነት ጥሩ መጽሐፍ አምጣልኝ እስኪ። የባለፈው መጽሐፍ ጨረስከው እንዴ? አዎ፣ ቆንጆ መጽሐፍ ነው። ታሪክን የሚያውቅ ሰው ነው የጻፈው። የአብዮቱን ጊዜና የቀይ ሽብርን ሁኔታ ሁልጭ አድርጎ ነው የጻፈው። በቃ አሪፍ ቆንጆ አዲስ መጽሐፍ ይዤ ልመጣለሁ። ሰላም ዋሉ። ደህና እንዴት ነህ? ሰላም ነው? ትንሽ አረፈርኩ አይደል? ይቅርታ። ለዛሬ ይቅር ብያለሁ። ታክሲ አጥቼ እኮ ነው። በዛ ላይ በፀሐይ ታክሲ እንደመጠበቅ የሚያሰለች ነገር የለም። እንኳን ደህና ቆየሽ። በቅድሚያ ለሱ ውሃ ታመጭለታለሽ። ከዛ ለእኔ ይሄኛውን ታደርጊልኛለሽ። ለሱ ደግሞ ይሄኛውን አምጭለት። እሺ ቴንክ ዩ። እሺ ጋዜጠኛው፣ አሁን ወሬያችን መጀመር እንችላለን መሰለኝ ነው ወይስ ድካሙ እስኪለቀን እንጠብቅ? አይ ችግር የለውም እናውራ። ኦኬ። ያው በስልክ እንደነገርኩ ጥሩ ነው ብዬ ያሰብኩት የስራ ሀሳብ ስላለኝ በሱ ጉዳይ እንድንመካከር ፈልጌ ነው። ከዛ በፊት ግን አንድ የምነግርህ ነገር አለኝ፣ ግን የማትቀየመኝ ከሆነ። ምንድን ነው የምትነግሪኝ? መጀመሪያ እንደማትቀየመኝ ንገረኝ። በቀላሉ የምቀየም ሰው አይደለሁም። ባለፈው ስለ ስራ ስትነግረኝ ፕሮግራምህን እወደዋለሁ ያልኩት ውሸቴን ነው። ማለቴ ጭራሽ ሰምቼው አላውቅም። ግልጽነት ደስ ይላል። ታዲያ ለምን እንደዛ አልሽ? እኔ እንጃ፣ ትኩረቴ የነበረው የተፈጠረው አጋጣሚ ላይ ስለነበረ ይህን እንደ ትልቅ ነገር አላየሁት።
አጋጣሚውን ለጓደኞቼ ስነግራቸው ነው ፕሮግራም ምን ያህል ተወዳጅ እንደሆነ ያወቁት። በነገራችን ላይ በጣም ነው የሚወድ። በኔ ስም አመስግኝልኝ። እዚህ ቤት ምግባቸው በጣም ቆንጆ ነው። ትወዳለህ? ራሴ እንድታዘበው ነው ያደረገኝ። ሰው የልምምድ ውጤት። ስለዚህ አልታዘብኩሽ። ጥሩ ልምድ ነው። ፈቃደኛ ከሆንክ ልምድህን ታጋራኛለህ። በደስታ። እሺ፣ ግን ምን አይነት ስራ እንዳገናኘን ማወቅ ቻልኩ? ምን መሰለህ፣ ያው በፕሮግራም አማካኝነት የተቸገሩ ሰዎች እንደምትረዳ ጓደኞቼ ከነገሩኝ በኋላ ሁለታችንም በየስራ ፊልዳችን ብንተጋገዝ የተሻለ ነገር ማምጣት እንችላለን ብዬ ስላሰብኩኝ እሱ ጉዳይ ላወራ ነው። አንቺ ግን ምን ላይ ነው የምትሰሪው? እኔ ዝቅተኛ የኑሮ ደረጃ ላይ ያለውን ማህበረሰብ በተለይ ደግሞ ሴቶችና ህፃናትን የሚደግፍ ኤንጂኦ ውስጥ በኃላፊነት ነው የምሰራው። በጣም ደስ ይላል። እና ምን መሰለህ ካለኝ አንተ በፕሮግራም አማካኝነት ድጋፍ ያስፈልጋቸዋል ብለህ የምታስባቸውን ሰዎች ለይተህ የምትሰጠኝ ከሆነ እኔ ደግሞ በድርጅቱ አማካኝነት ድጋፍ የሚያገኙበትን መንገድ ማመቻቸት እችላለሁ። ሀሳብሽ ደስ ይላል። ግን በምን አይነት መልኩ ነው ድጋፍ ልታደርጉላቸው ነው? ለምሳሌ እኛ ድርጅት በሚያወጣቸው የስራ እድሎች ላይ ሰዎችን በማሳተፍ ከገንዘብ፣ ከሕክምና፣ ከተለያዩ ነገሮች ጋር በተያያዘ ደግሞ ድጋፍ የሚያስፈልጋቸውን ሰዎች ድጋፍ እንዲያገኙ በማድረግ ብዙ ለውጥ ማምጣት እንችላለን። በጣም ደስ ይላል። ባይገርምሽ ምንም ማድረግ ስላልቻልኩና ድጋፍ ለማድረግ ፈቃደኛ የሚሆን አካል ስላጣሁ ነው እንጂ በየቤቱ ስንት የሚያሳዝን ሰው አለ መሰለሽ። ለጥቅምና ለማስታወቂያ ካልሆነ በስተቀር በንጹህ ልቡ ሰውን መርዳት የሚፈልግ ሰው ማግኘት ቀላል አይደለም። ስለዚህ አብረን መስራት እንችላለን ማለት ነው። በደስታ ነው። መቅደም አለባቸው ብለህ ያሰብካቸውን ሰዎች አዘጋጅተህ ስጨርስ ደውልልኝና ሄደን እናያቸዋለን። ዛሬውን እጀምራለሁ። እውነት ስራዬን የበለጠ እንደወደው እያደረግሽ ሮማን፣ እንዴት ማመስገን እንዳለብኝ አላውቅም። ምስጋናው ሀሳቡን ካሳካ ነው በኋላ ይደርሳል። እየበላህ እባክህ። ምግባርና ጨዋነት በተሞላበት መልኩ ደከመኝ ሰለቸኝ ሳትሉ ለተረበረባችሁ በሚሊዮኖች ለምትቆጠሩ የድርጅታችን የኢህአዴግ አባላትና ደጋፊዎች ላሳያችሁ አርአያነት የተሞላበት ተግባር እንደገና በራሴና በድርጅቱ አመራር ስም እንዴት አመሻችሁ? ስኬት በቃችሁ። ደህና መሸህ ካሌብ። ሰሞኑን ግን በሰላም ነው? ያለ ልማድ ማምሸት ያበዛው? አዎ፣ ትንሽ ስራ ቢዚ አድርጎኝ ነው። የትኛው ስራ ነው? እኛ ማናውቀው ስራ ጀመር። አዲስ ስራ እንኳን አይደለም፣ ግን ማስተካከል ያለብኝ ነገሮች ስላሉ ነው። ስጨርስ አሳውቅሃለሁ። እስኪ ተውት ሻምበል፣ ስራ ነው አለ አይደል እንዴ? ስራ ነው ካለ ስራ ነው። ካሌብ በል ታጠብና እራት አንተ ስንጠብቅ አልበላንም። ታጠብና እራት እንብላ ልጅ። ምሳ የበላሁት እራሱ አልጎደለም። እሺ፣ ሰላም ደሩ። ህዝቡ በድጋሚ የሰጠንን እጅግ ታላቅ አደራና ኃላፊነት አንዳንዴ አባቱ መሆኔንም ትረሻዋለሽ መሰለኝ። ደግሞ አሁን ምን ሆንኩልህ? ነው በተናገርኩ ቁጥር ቀደም ታያለሽ። ሷፍ የለውም። ታዲያ እንደ ህፃን የት ገባ ምን አደረግ ሲሉት እሺ ምን ላድርግ? ደግሞ ሰሞኑን ሁኔታውን ዝም ብዬ ሳየው የሆነ አዲስ ነገር ያለ መሰለኝ። ደግሞ ምን አየሁ ልትይ ነው? ልቡን ያሸፈተችው ጎበዝ ሳትኖር አትቀርም። አንቺ ደግሞ ሁልጊዜ ምኞትሽን ነው የምታወሪው። በያሁን የቀረበውን መላ በይው። የምርጫ ህጉን አክብራችሁ ተንቀሳቀሳችሁ
እንዴት አመሸማከም? አለው ለካሌብ ደውላለሁ ብለህ ጠፋህ እኮ። የሄድክበት እንዴት ሆናል? ልጅቷን አግኝቻት ነበር። እውነት በጣም ታሳዝነው። ስነግራት እንዴት በደስታ እንዳለቀሰች ባያት። ልጆቿስ እንዴት ናቸው? ደህና ናቸው ማለት እንኳን ይከብዳል። ብቻ ሰው ያስፈልጋቸዋል። ከዚህ በኋላ ማን ደርስላቸዋለን? ጥቂት ሰዎችን ጨምርና ለሮማን ደውላታለሁ። እሺ፣ የቀረውን ነገ እንጨርሳለን። እሺ፣ ሰላም ይደር። በቃ አታልቅሽ። ከዚህ በኋላ ሁሉንም ነገር እናስተካክላለን። እናትሽም ይታከማሉ። አንቺም ስራ የምትጀምሪበትን ነገር እናስተካክላለን። ምን እንደምልህ አላውቅም። በጣም ነው የማመሰግነው። በጣም ነው የማመሰግነው። ይኸውልሽ ችግር የለውም። ብቻ አንቺ ጠንካራ ሁኚ። የሚቀጥለው ሳምንት ሰዎችን ይዣቸው እመጣለሁ። እሺ፣ በጣም ነው የማመሰግነው። ምን እንደምልህ ቃላት ያጥረኛል። በጣም ነው የማመሰግነው። እሺ፣ በጣም ነው የማመሰግነው። ቃላት ያጥረኛል በጣም። ምንድን ነው ፊትህን ጥለዋል? ሰሞኑን ሮማን ጋር ብዙ ጊዜ ደወልኩ፣ ግን አታነሳም። ምንም አልፈልግም። ነቃ እንዲያደርግልን ቡና ጠጣ። ከመቼ ጀምሮ ነው ቡና ጠጣ? ለካ ቡና ጠጣ። እናመሰግናለን። ቆይ ከተገናኛችሁ በኋላ በመሀል የደረስክበትን አላሳውቃትም ነበር? ሰዎቹን ስትሰበስብ ደውል ነበር ያለች። ስለዚህ አልደወልኩም። እና ምን ይሻላል? በጣም ግራ ገብቶኝ ነው። እነዛ ምስኪን ሰዎች ተስፋ ሰጥቻቸው በጉጉት እየጠበቁኝ። ምናልባት ቢዚ ሆና ሊሆን ይችላል። መልሳ መደወሉ አይቀርም። ጨነቀኝ እኮ መግባት። ያን ሁሉ ተስፋ ስሰጥ ቆይቼ አሁን ምንድን ነው የምላቸው? አንተ ደግሞ እንደው በማያስጨንቅ ትጨንቃለህ። ቆይ ስልክ ላይ አልተነሳልህ አይደል? ቢዚ ሆና ሊሆን ይችላል። መልሳ መደወሉ አይቀርም። ደግሞ እርግጠኛ ነኝ መልሳ ትደውላለች። ካሌብ እንዴት መጣ? ማለቴ በሰላም ነው? ደጋግሜ ስደውል ስልክ አታነሺም። የማነሳበት ምክንያት ያለ ስላልመሰለኝ ነው አላነሳውም። ምን ማለት ነው? ሰዎቹን አዘጋጅተህ ስጨርስ ደውልልኝ ያልሽኝ አንቺ አይደለሽ እንዴ? የትኞቹ ሰዎች? ሮማን እየቀለድሽ? እርዳታ የሚያስፈልጋቸውን ሰዎች እኮ በድርጅታችሁ ስም ለማገዝ ቃል ገብተሽልኝ ነበር። እውነት? ጭራሽ ረስቼዋለሁ። በቁም ነገር ፈልገሽኝ ያን ሁሉ ነገር ካወራን በኋላ ረስቼዋለሁ ማለት ምን ማለት ነው? ይቅርታ ካሌብ፣ እውነቱን ስነግርህ ያገኘው ስለ ስራ ላወራህ አልነበረም። እና ጓደኞቼ ስላንተ በጣም አጋነው ሲያወሩ በቀላሉ ላገኝህ እንደምችልና አብሬህ ምሳ መብላት እንዳለብኝ ስለተሰማኝ ያው ከነሱ ጋር ተፎካክሬ ላገኝህ ስለፈለኩኝ ነው። ካስቀየምኩ በጣም ሶሪ። እንዴት አይነት ጥሩ ጨዋታ ትጫወታላችሁ ባክሽ? አንቺ የሰጠሽኝን ቃል ተማምኜ ምን ያህል እንደደከምኩና የስንት ሰው ልብ በባዶ ተስፋ እንደሞላው ታውቂያለሽ? የተሻለ ቀን ሊመጣልን ነው ብለው እነዛ ምስኪኖች በምን ያህል ጉጉት እየጠበቁ እንደሆነ ታውቂያለሽ?
ያለባቸው ችግር ሳይበቃ በእነሱ ህይወት ላይ ቁማር መጫወት የፈለግሽው ምን አይነት ህሊና ቢስ ሰው ብትሆኚ ነው? ካሌብ እውነት እኔ ነገሩን እንደዚህ አምረት ይዘዋል ብዬ ስላልጠበቅኩ ነው። ታሳዝኛለሽ። ስራችሁ በድሃ እንባ እንደዚህ መሳለቅ መሆኑን ባቅ ኖሮ እዚህ ሁሉ ነገር ውስጥ አልገባም። ካሌብ ቆይ አንዴ ካሌብ